ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን፣ ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ 1:20 ላይ እንደተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። በእኛ አነጋገር ደም ደም ይጠራል ይባላል። ደም ደም ይጠራል ማለት ደም ደም ያፋስሳል ማለት ነው። ነገር ግን ለአንድና ለመጨረሻ ጊዜ ደምን ያደረቀው ደም ስለ ይቅርታና ስለ ምሕረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። አዎ ታላቁ የሰባ ግብዣ ላይ እኮ አንዳንድ ሰዎች ይታረቃሉ። የተኮራረፉ የተጣሉ መብልና መጠጥ ያፋቅራል ይባላል። ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጸመ። በመጽሐፈ ኪዳን ላይ ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል። ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም። ለምን ማለት አይደለም። ተለማመጠ ማለት አይደለም። ከክብሩ ወረደ ማለት አይደለም።